እንቅስቃሴ ተጀምሯል። ስምና ጉዳይ ተቋሙ በእፎይ ጉዳይ ሰበር የሆነ መረጃ ተሰምቷል። እፎይ መገደል አለበት። ታፍሩበታላችሁ። ባይዘይ ሙሐመድን በጣም ነው የምትሸማቀቁበት። እኔ ቢያገኝክ አንገትን ነው የሚቀላልክ። ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ ወላሂ ብዬ ያለው አንተን ፊት ለፊት ካገኘሁ እገልሃለሁ። ከወንድማችን እፎይ ጋር በተያያዘ አንዳንድ በጣም የሚያስገርሙ ነገሮች እዚህ ቲክቶክ ላይ ያየው ነው። ሙሐመድ የሚያሸማቅቃችሁ ይሄ አርባር እየሰበሰብክ ሰልፍ እያስወጣ መንግስት እያስደነገጥ በጣም አስቸኳይ ነው። ግለሰቡ አድራሻውን ቀይሯል። መጅሊስ ፈጥኖ ባለመድረሱ ሰሞኑን እንግዲህ ሶሻል ሚዲያው በሙሉ እፎይ ማለት ጀምሯል። በዚህ ጉዳይ ላይ ምን እንደተፈጠረና ብዙ ተከታይ ያላቸው ቲክቶከሮች ምን እንዳሉ አንድ በአንድ እንመልከት። የዚህ ጉዳይ መነሻ ሐሳብ እፎይ የሚባል አንድ የቤተ ክርስቲያን ልጅ ነው። እኔ ከመቶ በላይ መረጃ መጻፍቶችን ከፍቼ ላሳያችሁ እችላለሁ። በእስልምና ወንዱ ልጅ ሊጥ አብኩቶ ወሲብ ማድረግ ይችላል። ሊጡን አበዱ። እንደዚህ መረጃ ሳመጣባቸው ሴቷ ቆዳ መጠቀም ትችላለች ይላል። ቆዳውን እንደ ወንድ ብልት ቅርጽ ሰርታ መጠቀም ትችላለች ይላል። መረጃውን ሳመጣ ይገደላሉ። ለምን ትነቁናላችሁ? አስቀድማችሁ አጣሩ። መረጃ ቅድሚያ። እኛ ትክክለኛ መረጃ ነው ያመጣነው ከኪታቦቻችሁ ላይ። በቁርአን እና በእስልምና ዙሪያ ያሉትን ነገሮች ሲያስተምር እስልምናን ተሳድበዋል፣ ነቢያችንን ሙሐመድን ተሳድበዋል በሚል ክሶችና የግድያ ሙከራዎች እሱ ላይ መደረግ ይጀምራሉ። በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ነብዩን አይደለም የደፈረው። ነብዩ ማይደፈር ስብዕናና ክብር ያላቸው አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ይህን የማይደፈርና የማይናካ የተባለውን ስብዕና ኑና በላይ ባሳዩን ነው ጥያቄው። አስተምሩን። እንዴት ነብዩ ምርጥ የሚባል ለሰዎች ሮል ሞዴል መሆን የሚችል ስብዕና እንዳላቸው አሳዩን ነው ጥያቄው እኮ። ይህንን ለሚያነሳ ሰው ደግሞ ካላሰርን ካልገደልን ይመጣል። ምንም የሚሹ ሰው አይደለም፣ ግን ድፍረቱኛ ነው። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅም። እንግዲህ ብራዘራችን አይኑን በጨው አጥቦ እንግዲህ እንደዚህ አይነት ነገር አድርገን አናውቅም፣ በግድ አስልመን አናውቅም ይላል። ባይሆን ለወንድማችን ቁስጠንጢንያ እንዴት እንደሰለመች፣ ሶሪያ እንዴት እንደሰለመች፣ ግብጽ እንዴት እንደሰለመች ታሪካቸውን ገብቶ በደንብ እንዲያነብ መጋበዝ እንፈልጋለንና በታሪካችን አስገድደን አስልመን አናውቅም እያለ እንግዲህ እየሰከሰን ይገኛል ማለት ነው ብራዘራችን። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ፣ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ እረ በፍጹም እኛ የሌላ እምነትን ተሳድበን አናውቅም ይለናል ይሄ ኡስታዝ። እናንተማ ምን በወጣችሁ። ባይሆን እስቲ ይሄንን የክርስቲያን ሰባኪ እንዴት እንደሚሳደብ ስመው። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻና አንተ እኮ። ይሄንን እናናደርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ። ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሆን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። ስምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ያው እናንተም ወደ ህግ ስትሄዱ እግረ መንገዳችሁን እኛንም እንድትተባበሩን ይህንን ኡስታዛችሁን ለህግ እንድታቀርቡልን እንፈልጋለን። ያው ተራ ግለሰብ ሳይሆን ክስ መሰርታለው እያለ ያለው መጅሊስ ስለሆነ ይህንንም ሰውዬ ኡስታዝ ብሎ የሾመው አስተማሪ ነው ብሎ የሾመው ኡስታዛችሁንም እናንተ ለህግ በማቅረብ እንድትተባበሩን እንፈልጋለን ማለት ነው። ከዚህ በኋላ ደግሞ በጣም በርካታ ክርስቲያኖች እኔም እፎይ ነኝ ከሱ ጎን ቆማለሁ በሚል ሐሳባቸውን መሰንዘር ይጀምራሉ። ይሄን ያነሳሁት በጣም አሪፍ፣ ምክንያቱም እኛም በሃይማኖታችን ስለማንደራደር ማለት ነው። ስለዚህ እንዳልከው ከጥንት ጀምሮ እስካሁን ድረስ ማን ምን እያለ እንደነበር በመረጃ ብዙ መረጃዎች ስላሉ
ህግ ለሁሉም እኩል ስለሆነ ይውጣ። ይሄ ያስኬዳል። እንደተባለ በሃይማኖት ዙሪያ የተደረጉ የጥላቻ ንግግሮች፣ የተጻፉ መጽሐፍቶች፣ እያንዳንዱ ነገር በሰነድ ስላለ ይውጣ። ከዛ በኋላ ህግ መጠየቅ ባለበት መልኩ ደግሞ ይጠይቅ። ከዛ በኋላ ህግ ይሄንን ካደረገ በኋላ ደግሞ ሌላ ህግ ወጥቶ ሰዎች የሰዎችን ሃይማኖት እንዳይነኩ የሚያስደርጉ የሃይማኖት ተቋማትን ያቃጠሉም ያፈረሱም ያበላሹም ሰዎች እንደየ ሃይማኖታቸው የሚጠየቁበት ህግ ይዘረጋል። ይሄ በደንብ እኔን የሚያስማማኝ ነገር ነው። እፎይ መገደል አለበት እያላችሁ ቪዲዮ እየሰራችሁ ያላችሁ እየዛታችሁ ያላችሁ የእስልምና እምነት ተከታዮች ቀጣይ ማሳያችሁ ግለሰብ ምን መሆን እንዳለበት እንድትነግሩ ይፈልጋሉ። አንዴ ያዳምጡት። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እፎይ ላይ እንገላለን የሚል ዛቻ ቪዲዮ እየሰራችሁ ያላችሁና ይታሰርልን እያላችሁ ያላችሁ የእስልምና እምነት ተከታዮች ነው። ይሄ የእስልምና እምነት ተከታይ ምን ይደረግ ትላላችሁ? እስቲ ንገሩ። እናንተ በጣም የምንወዳቸውን የምናከብራቸውን ነብያችንን ነካ፣ ክብራቸውን ነካ ብላችሁ ካልገደልን ካላሳሰርን ካላችሁ ለኛ ለክርስቲያኖች ደግሞ አምላካችንን በዚህ ልክ እግዚአብሔር ይቅር ይበለውና ይሄ ተራና ቀፋፊ ግለሰብ እንደዚህ ከፍ ዝቅ አድርጎ አምላካችንን የተሳደበውን ምን እናድርግ እስቲ ንገሩ። እናንተ ተነኩብን ያላችሁት ነብያችሁን ነው። አምላካችሁን ወይንም ፈጣሪያችሁን ሳይሆን ነብያችንን በሃይማኖታችን ላይ ትልቅ ቦታ ያላቸው ነብያችንን ነካ ነው ያላችሁት። እኛስ ፈጣሪያችንን በዚህ ልክ ይሄ ተራ ግለሰብ እንደዚህ ከፍ ዝቅ አድርጎ የተሳደበውን ምን እናደርግ እስቲ? ባለጌ ልጅ ያላት እናት የሌላውን ልጅ ሄዳ ባለጌ ብላ የመስደብ ሞራሉ የላትም። ለምን? የሷም ልጅ ባለጌ ስለሆነ። እንደ እስልምና እምነት ተከታይ እፎይ ላይ ጣትን ከመቀሰር በፊት እንደዚህ አይነት ባለጌ የእናንተ እምነት ውስጥ እንዳለ ማወቅ ነበረብን። በተመሳሳይ ሁኔታም በርካታ ሙስሊሞች ነብያችን ተሰድበዋል በሚል በርካታ ቪዲዮ እየሰሩ ይገኛሉ። ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ነው ዳት መሐመድ የሚያሸማቅቃችሁ። አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው? መሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ ኋላ ሙሐመድ ማሸ ሙሐመድ ነገ ሙሐመድ። በተጨማሪም ደግሞ የእነሱ መመር የሆነው እስከ ህግ ድረስ እንሄዳለን በሚል ይህንን ንግግር ማድረግ ችሏል። ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪክ ተመለስ እንለዋለን። ሁለተኛ እሱ እምቢ ብሎ ይህንን ይቅርታ ካልጠየቀ ህግ ያለበት ሀገር ስለሆነ ህግ አክባሪው አካል የመንግስት አካል ይህንን ነገር ተከታትሎ ለህግ እንዲያቀርብልን። በበርካታ አሉታዊ ነገሮች የሚታወቁት ሞጣ ቀራኒዮና ዘመድኩን በቀለም እንደዚህ ብለዋል። አሁን እየተባለ ያለው ግን እኛ ስንናገር ዝም በሉ፣ እነሱ ሲናገሩ ችግር የለባቸው። ሁለተኛ የሚያመጡት ጨዋታ ደግሞ በጣም የሚቀርቡን ወዳጆቻችን ደግሞ ምንድነው የሚሉት? ዘመዴ ይህን እኮ የሚያደርጉት ወሃብዮቹ ናቸው። ለወሃብያ ተብሎ መልስ ይሰጣል ወይ? ወሃብያ ይሁን ምን ይሁን እኔ ታቅላል? እስላም ነው እስላም ነው። አህመዲን ጀበል ወሃብያ ይሁን ሰለፊ ይሁን ሱኒ ይሁን የታቅላል? አህመዲን ጀበል የሚባል በእስልምና ጉዳዮች ምክር ቤት ስልጣን ያለው ቦታ ያለው ህዝብ የሚመራ ሰው የኔን አምላክ ጥያቄ አንስቶበት መጽሐፍ ጽፎ አፈር ከድሜ ሲያበላው እያየው ለአህመዲን ጀበል መልስ ብሰጠው ምንድን ነው? ማህበረ ቅዱሳን መልስ ሰጥቷል። ፕሮቴስታንቶቹ መልስ ሰጥተዋል። ትክክል አይደለም ብለው ማለት መብት ነው። መልስ የሰጡት ግን ኢየሱስ ክርስቶስን ከመጽሐፍ ቅዱስ አንጻር ነው የሰጡት። ከዛ በኋላ ደግሞ ለአህመዲን ጀበል ነቢዩ መሐመድ ማን ነው? ነቢዩ መሐመድ ለምን እንዲያደረገ ብሎ መጠየቅ መብታቸውን። ኃላፊነቱ የሚወድቀው የማስረዳት ይህንን ጉዳይ በቀሰቀሱት ይህን ጉዳይ ቆስቆሰው ባመጡት በእስላሞቹ ላይ እንጂ በክርስቲያኖቹ ላይ አይወድቅ። እኛማ ችለነዋል። እኛ ችለነዋል። ክርስቶስ ሲሰደብ፣ ስላሴ ሲሰደብ፣ ጣዖት ነው የምታመልኩት ስንባል ምን ስንባል ችለነዋል። ስንታረድ
ችለነዋል። ስንገደል ችለነዋል። እንደ ጽድቅ ነው የሚቆጠረው ሲባል ችለነዋል። ይሄ አርባርብ እየሰበሰብክ ሰልፍ እያስወጣ መንግስት እያስደነገጥ እያስደነበርክ የምትለው ነገር ትክክል አይደለም። አንድ ግለሰብ ነው በህግ ይጠየቃል። ለምን? ትልቁን የእስልምና እምነት ማርከስም። ኦሮሞዎች ለፖለቲካ ጥቅም ባራገቡት ቁጥር ቢሰድብ እንኳ ሙስሊሞች መንጠቀቅ አለባቸው። መልካም እምነታቸውን ጦርነት ሊያስነሱባቸው ማለት ነው። የሚወዳቸውን ኦርቶዶክስ ሊያስነሱባቸው። አንድ ሰው ላጠፋ ያ ሰው በህግ ቁጥጥር ስር መዋል ይችላል። ህግ ካለ ከሌለ ምንም ልታደርገው አይችልም። መቃወም ነው፣ አንተም ትቃወመዋለህ። ወይ እብድ ነው ትለዋለህ፣ ወይ ደግሞ እምነቱ ኦርቶዶክስ ስለሆነ እኛን አይወድም ብለህ ትተዋለህ። ከህብረተሰቡ እኮ ይተፋል እኮ በሄደበት ይሸማቀቃል። ስለዚህ የሚያዋጣው እንግደል ሳይሆን ህግ ካለ በህግ ማቅረብ፣ ህግ ከሌለ መተው ነው። መልስ ሰጠህ ይሄ እኛን አይመለከትም። ኦርቶዶክስም ወጥቶ ሰድቦ ከሆነ አይ ይሄ የኛ ወገን አይደለም፣ ኦርቶዶክስ እስልምን ወይም ደግሞ ፕሮቴስታንት አንቋሽ አይልም። ሰውን በፍቅር አምጣው አስገባው ነው እንጂ እንዲህ የሚባል ነገር የለም። የሚመስለኝ ግን ለሙስሊምም ለክርስቲያኑም አይጠቅምም። እውነት ከሆነ እኔ አልሰማውም፣ ይሳደብ አይሳደብ አላውቅም። ግን እኔ አጀንዳ ለዚያ ታላቅ ሙስሊምና ለዚያ ታላቅ ኦርቶዶክስ ለተባለ ጨዋ ህዝብ መነታረኪያ ነው። ሌላው ደግሞ ያያ ዘልደታ ነው። ያያ ዘልደታም እንደዚህ ብሏል። ስለዚህ የኛ አባቶችስ የት ናችሁ ያላችሁት? በሏ ከተኛችሁበት ንቁ፣ ውጡና እናንተም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ አፋቸውን ያላቀቁ ባለጌዎች በሕግ እንዲጠየቁና ዝም እንደማትሉ ተናገሩ። የተሰደዳችሁለት የመነኮሳችሁለት የዚህን ዓለም ከንቱነት ትታችሁ ሁሉን ጥላችሁ የመነናችሁለት ጌታ በማንም ወጠጤ ሲሰደብ ዝም እንደማትሉ ተስፋ አደርጋለሁ። መቼም የሲኖዶሱ ጉዳይ ከጌታ አያንስም ቢበልጥ እንጂ የሲኖዶሱ ጉዳይ ከጌታ ከኢየሱስ ክርስቶስ ከበለጠባችሁ ውጡና አፋቸውን ለከፈቱ ሰዎች በወንጌል ላይ የተገዳደሩ በጌታ ላይ አፋቸውን ያላቀቁ ሰዎች ላይ እርምጃ እንዲወሰድ በሕግ እንድጠይቁ እኛም እንፈልጋለን። አቡበከርን በዚህ ደረጃ ያስቆጣው በዚህ ደረጃ ያናደደ እናንተን እንዴት ነው ማያናዳችሁ? እንዴት ነው የማያስቆጣችሁ? በሕግ የምትተዳደር አገር አለችንና ጉዳዩን ወደ ፍርድ ቤት ወደ መንግስት አካል መውሰድ ይገባናል። አንድ ፎይ አይደለም 4፣ 5፣ 6 ከ10 በላይ የሆኑ በጌታችን በኢየሱስ ክርስቶስ ላይ የስድብን ቃል የተናገሩ አፋቸውን የከፈቱ በጣም ብዙ አሉና 5 ኪሎ ያላችሁ አባቶች ነቃ በሉ። ቅዱስ ሲኖዶስ አሁን መግለጫ የምትናገሩበት ሰዓት ደርሷል ማለት ነው። እነዚህን ሰዎች በሕግ እንዲጠየቁ እንድታደርጉ እንፈልጋለን። አሁን ጉዳዩ ከሲኖዶስ በላይ በሆነው በጌታችን በኢየሱስ ክርስቶስ ነው። በማንደራደርበት ጌታ፣ በሞተልን ጌታ፣ በትንሣኤው ጌታ በሱ ነው የመጣውና በዚህ ጉዳይ እኛም ልጆቻችሁ ከፊት እንቆማለንና ጉዳዩን በሕግ እንድትይዙት አደራ ጭምር እንላለን። አለበለዚያ ግን ዝም የምትሉ ከሆነ ጌታ ኢየሱስ ክርስቶስን ከተሳደቡትና አፋቸውን ካላቀቁት በላይ እናንተ ኢየሱስ ክርስቶስ ጥላት ሆናችኋል ማለት ነው። በዚህ ዙሪያ ላይ አፖስቶሊክ አንሰር ማለትም አኬ እንደዚህ ማለት ችሏል። ከወንድማችን እፎይ ጋር በተያያዘ አንዳንድ በጣም የሚያስገርሙ ነገሮች እዚህ ቲክቶክ ላይ ያየው ነው። እስቲ ግልጽ አድርጉልን። ሙስሊሞች በእናንተ ሳይድ ያሉ መምህራን ማለት በኡስታዝ ደረጃ በመምህራን ደረጃ ያሉ የተለያዩ ሰዎች ይሄን ያልኩት ለምንድን ነው? ለምሳሌ እፎይ መምህር አይደለም። በዚህ ቤተክርስቲያናችን ውስጥ እስልምናን በራሱ እንደው የሚያጠና ከዛ በኋላ ያነበበውን የሚያካፍል አይነት ወንድም ነው። በእስልምናው ሳይድ ግን በኡስታዝ ደረጃ በመምህራን ደረጃ ያሉ ሰዎች ሳይቀሩ አምላካችን ላይ እንዴት እንደሚሳለቁ እግዚአብሔርን አምላካችንን ጌታችን ኢየሱስን እንዴት እንደሚሳደቡ ሳትሰሙ ቀርታችሁ ነው ወይስ በእኛ ሳይድ ቢሳደቡ ችግር የለውም፣ በእናንተ ሳይድ ግን የሆነ እንደው ቅር የሚያሰኝ ነገር ከተሰማ አይ እንደው እንነሳለን የሆነ አምባገነን እንሁን አይነት ነገር ነው እንዴ? እንዴት ነው እየታሰበ ያለው? ልክ ለእንደዚህ አይነት ነገር እኮ ለመቃወም ልክ ስትነሱ መጀመሪያ እናንተው ቤት ያሉ ልጆችን በመቆንጠጥ መምህራንም ቢሆኑ ኡስታዞችን ቢሆኑ በመከልከል በዛ ነው ባይዜ ሊጀምር የሚገባው። ለምን ይሄንን ያልኩት የተወሰነ ቪዲዮችን አሳያችኋለሁ፣ አብረን የምናይ ይሆናል። ወደዛ ቀጥታ ከመግባቴ በፊት ግን አስቀድሜ አንድ ነገር ልናገር። በክርስትና ውስጥ ያሉ እንደዚህ ዲስከሽኖች ወይም እንደዚህ ውይይቶች ምናምን ከማንም ጋር እናድርገው ከእስልምና ጋር የሚሆን ከሌሎችም ጋር ይሁን በፍቅር መሆን አለበት፣ በየዋህነት መሆን አለበት፣ በፍርሃት መሆን አለበት የሚለው የኔ ብቻ ሳይሆን የክርስትና ፕሪንሲፕል ነው። በቃ ከዚህ ፕሪንሲፕል መውጣት አንችልም፣ ግልጽ ነው።
ይሄ ፕሪንሲፕላችን ነው። ስሜታዊ የሆነን ብንወጣ ራሱ ቃሉ ይጎትተናል። ማለት ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 15 ላይ የተናገረው ነገር አለ። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት ይልና በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ ለመመለስ ዘወትር የተዘጋጃችሁ ሆኑ ይልና ነገር ግን በየዋህነትና በፍርሃት ይሁን ይላል። በየዋህነትና በፍርሃት ይሁን። ዘወትር ለመመለስ ዝግጁ መሆን አለባችሁ፣ ግን በየዋህነት በፍርሃት መሆን አለበት። ሰውን አይደለም፣ እግዚአብሔርን በመፍራት ዝቅ በማለት በትህትና፣ በዚህ ሁሉ ውስጥ ነፍሳትን ለክርስቶስ ለመማረክ ማለት ነው። አንዳንዴ ስሜታዊ ሆነን ከዚህ ፕሪንሲፕል ወጣ ስንል ይሄው ቃሉ ግን ጎትቶ ደግሞ ወደዛው ሊመልሰን ይገባል። ስለዚህ ለዚህ ፕሪንሲፕል ተገዢ መሆን አለብን። ይሄ በቃ በኤርሲያናችን ውስጥ የሁላችንም አቋም ነው። ስለዛ በፍርሃት በየዋህነት በፍቅር በዛ ውስጥ ምንድነው ከኔ ተማሩ እኔ በልቤ ትሁት ነኝ ላለው ጌታ ነፍሳትን እንማርካለን ማለት ነው። እንደዛ አለበለዚያ ነፍሳትን መማረክ አንችልም። መጫጫ ብቻ ነው የሚሆንብን። ይህ እንዳለ ሆኖ ግን ለምሳሌ የሙስሊም መምህራን ወይም ኡስታዞች አምላካችንን በምን ደረጃ እንደሚሳደቡ እስቲ እንስማቸውና እንመለስ። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ያሳፍራል። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም። አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም አየሁ። ይሄን አምላክ ይታያል። አየህ፣ ይሄን ሽማግሌ አየኸው? ይሄን ሽማግሌ ከዚህ ሰው ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ጀግና ሊባል አይችልም። እንግዲህ እንደሰማችሁት ነው። ሙስሊም ኡስታዞች መምህራን ሳይቀር በምን ደረጃ እግዚአብሔር ላይ እንደሚናገሩ እንግዲህ ተመልክታችኋል። ያውም የተናገሩት ሁሉ እነሱ ባሉት መንገድ መጽሐፍቶቻችን ላይ የሉም። እነሱ ባሉት መንገድ የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። እነሱ ባሉት መንገድ ያልተቀመጠን ነገር ነው እንደዚህ የሚሉት። ቀርበ መልስ ከተባልኩ እኔ ለምሳሌ ልመልስ እችላለሁ። እዚህ ጉዳይ ላይ ቀርበ መልስ ከተባልኩኝ እኔ ቀርቤ ልመልስ እችላለሁ። ልክ እንደዚህ ሁሉ ወንድማችን ወይም እዛ በእስልምና ውስጥ የሌለ ነገር እንኳን የተናገረው ይሄ ትልቅ ስህተት ስለሆነ ቀርቦ እንዲመልስ ጠይቁት። መጠየቅ አለበት። እሱም አይ እኔ ከዚህ ላይ አግኝቻለሁ ከዚህ ላይ አግኝቻለሁ ብሎ ማስረጃ ማቅረብ አለበት። እንግዲህ ብዙ ጊዜ እንደሚናገረውም ከሆነ አቃይ ማስረጃ አቀርባለሁ ይላል እሱ። ስለዚህ ይጠይቅ። ባይሆን ግን በሌለ ነገር በዚህ ደረጃ ግን ሙስሊም መምህራን ኡስታዞች እንዲህ ሲናገሩ ስለነበረ ይህንንም እያያችሁ ይህንን ስታጸዱ ነው ከዛ በኋላ ሌላውንም ለመጠየቅ ሞራሉንም ሊታገኙ የሚገባው ነው። ይቆየን። በተጨማሪም ኦርቶዶክሳውያን ብቻ ሳይሆኑ በርካታ ፕሮቴስታንቶችም ከእፎይ ጎን እየቆሙ ይገኛሉ። በጣም አስቸኳይ ነው። ግለሰቡ አድራሻውን ቀይሯል። መጅሊስ ፈጥኖ ባለመድረሱ ወይንም ደግሞ ከዚህም በፊት ክስ አልተመሰረተበትም በማለት ብቻ የግለሰብ አድራሻውን ቀይሮ አምልጧል። እዚህ ጋር እንደምትመለከቱት ከብርጭቆ ኮንዶሚኒየም ብሎክ 102 ይኖርበት ከነበረው ኮድ 5 የሆነች ጥቁር ሃይላክስ የኒጆ መኪና ናት መታ የወሰደችው። እዚህ ጋር ፎቶ እንደምትመለከቱት ማለት ነው። እየተሸማቀቀ ይኖራታል እንጂ እሺ እንደሰማችሁት ነውና ወንድማችን እፎይ ላይ በጣም የሚገርም አይነት ዘመቻ ተከፍቶበታልና እረፍት እንዳያገኝ ተረጋግቶ እምነቱን እንዳያቅብ እና ሰላሙን እንዲያጣ በሚያደርግ መልኩ ህግና ህግ የሆኑ ለራሳቸው ቲክቶክ ላይ የተሰየሙ አንዳንድ አክራሪ ሙስሊሞች በሰላም ወጥቶ እንዳይገባ በዚህ መልክ ሲያዋክቡ እያየን ያለ ነው። ይሄ ግለሰብ ህዝቡን በጣም በሚገርም ሁኔታ ለአመጽና ለረብሻ እያነሳሳ ያለ ግለሰብ ነው። እንደሚታወቀው እዚህ ሚዲያ ላይ
ኢስላሚክ በሆኑ ነገሮችና ክርስትናን በተመለከተ ከተለያዩ እምነቱን እናቅባለን ከሚሉ ሙስሊም ወንድሞች ጋር የሚመጡ ከሆነ ብዙ ጊዜ ጥሪ ስናቀርብ አይመጡም። የሚመጡ ከሆነ ውይይቶችን እያደረግን መቆየታችን የሚታወቅ ነው። ነገር ግን አሁን ላይ እየተደረገ ያለው ምንድነው? የተለያዩ ርዕሶች ቀርበው መተው መሞገስ ሲያቅታቸው በዛቻ በግድያ እያስፈራሩ ክርስቲያኖች እምነታቸውን እንዳያስፋፉ ማነቆ የመሆን አይነት ነገር እየተደረገ ነው ያለው ማለት ነው። የብሽሽቅ ከተባለ እንግዲህ ከሙስሊሞች የሚበልጥ የለም በእንደዚህ አይነት ነገር ላይ። ምክንያቱም ክርስትና ላይ በየቀኑ ፎቶዎችን እያመጡ ምስሎችን እያመጡ ራሳቸው የሳሏቸውን ነገሮች እያመጡ ከክርስቲያኖች ጋር የማይሆን እሰጥ አገባ ውስጥ የሚገቡት እዚሁ ሚዲያ ላይ የምናውቃቸው ሙስሊም አቃቢያን ናቸው። ስለዚህ ሰላም ባለበት በሰላም መንገድ እፎይም ይሁን ሌሎች እስልምና ላይ የሚሰሩ ልጆች አንዳቸውም እንደዚህ አይነት አመጽን የሚያነሳሳ ነገር ሲያደርጉ ተመልክተን አናውቅም። ነገር ግን አንድ ጣት ወደ ሌላኛው ቡድን የሚጠቆም ከሆነ እነሱ ጋርም ቢሆን እንደዚህ አይነት ነገር ማግኘት ቀላል ስለሆነ ማለት ነው። ስለዚህ ክርስቲያኖች የሆናችሁ በሙሉ በክርስትና ጥላ ውስጥ ያላችሁ በሙሉ እንዲህ አይነት ነገር ሲነሳ ሁላችን በአንድነት ልንቆም ይገባል። አገሪቱ የሸሪዓ ሀገር አይደለችም፣ ኢስላሚክ ስቴት አይደለችም። የትኛውም ክርስቲያን ልክ ሌሎቹ የዓለማችን ክፍሎች ላይ እንዳሉ በስደት ውስጥና በመከራ ውስጥ እንዳሉ ክርስቲያኖች ቢያንስ ፍሪደም ያለበት ሀገር ውስጥ እስካለን ድረስ በዚህ መልክ ተሳቀል ልንኖር አይገባም። ማንም ተነስቶ ደግሞ እንደዚህ ሊያስፈራራን አይገባም። ስለዚህ ያለንን ዲኖሚኔሽን ወደ ጎን ትተን በዚህ ሰዓት ሸሪዓን ካልመሰረትኩ የሚል ክርስቲያኖች ነፃነታቸውን የሚያሳጣ የሚገቡበትና የሚወጡበትን ቦታ በመከታተል ነፃነታቸውን የሚገድብ አይነት እንቅስቃሴ ባለበት በዚህ ሰዓት ሁላችን በአንድነት ልንቆም ይገባል። ከወንድማችን እፎይ ጎን ልንቆም ይገባል። ይሄ ልጅ አይደለም አንዳች ህይወቱ ላይ የሆነ ነገር ቢደርስ ጉንፋን ቢይዘው ወይም በጣም ቀለል ያለ ነገር እንኳን ተደረገበት ቢባል ከነዚህ ልጆች አንወርድም ማለት ነው። ምክንያቱም የግድያ ዛቻ እያቀረቡ ያሉት እነማን እንደሆኑ ስለሚታወቁ ማለት ነው። ስለዚህ ከወንድማችን ጎን በአንድነት እንቆማለን። ስለዚህ ሁላችንም እኛም እፎዮች ነን እኔም እፎይ ነን እያልን ኮሜንት ላይ እናሰፍራለን ማለት ነው። ተባረኩ። ሸሪዓ ሀገር ብትሆን እቺን አንገቷን መቅላት እኮ ነው፣ ሙርተት እኮ ነው። እሺ እፎይን ለምንድን ነው የምንቃወመው ነው? እኛ ሙስሊም ሲጀመር ሙርተት ሲጀመርም እንዴት ለዲን ጥሩ ነገር ያስባል ነው? እንደ እስልምና ራሱ ሙርተት የሆነ ሰው የሸሪዓ ሀገር ብትሆን እቺን አንገቷን መቅላት እኮ ነው፣ ሙርተት እኮ ነው ማለት ሸሪዓችን ላይ የሌለውን ነገር ላይ ታዲያ ዋሸንኛ ምንድነው ውሸታችን? እስኪ ምንድነው የእፎይ ውሸት? እዚህ ጋር ከቁርአኑ ውጪ ሪፈር አድርጎ ያወጣው ከየት ነው ነው? ከእናንተው መጽሐፍ አይደለ ወይ? ይሄው ሙርተድ የሆነ ሰው ወደ ኋላ የተመለሰ ሰው ተስፋው አንገቱ መቀላት ብቻ ነው። ቃል በቃል ራሱ አስራት ነው። አንገቷን መቅላት ነበር የሸሪዓ ሀገር ቢሆን ሸሪዓው ቢፈቅድላቸው እንደማለት ነው። ኢትዮጵያ ግን የሸሪዓ ህግ ተገዢ አትሆንም። ክብር ለመድኃኔዓለም ይሁን። እንደነሱ አስተሳሰብ ከሃዲዎች እንደሚሏቸው ከሃዲዎች ወይም ደግሞ ከእስልምና የወጡ ሰዎች ምንም ያክል ተስፋ እንደሌላቸው ማስረጃ ነው። ክርስትና ውስጥ እግዚአብሔር አምላክ ለምን ተመለስክ፣ ለምን ወደ ዓለም ገባ ብሎ አያውቅም። ማንንም አስገድዶ አያውቅም። ዓለምን ፈልጎ ሄደ። ዴማስ እንኳን ሐዋርያው ቅዱስ ጳውሎስ ዴማስ ይህንን ዓለም ትቶኝ ሄዷል አለ። አንገቱን አንቄ መልሰዋለሁ አላለ። መብቱን ጌታችን ኢየሱስ ክርስቶስ ህይወት እንዲበዛላችሁ እንዲትረፈረፍላችሁ መጣዋል። ስለዚህ እንግዲህ እግዚአብሔር ይሁናችሁ ምን ማለት እንችላለን? በማስረጃ እንደዚህ እያሳየን እፎይ እፎይ የምትሉት ነገር ነው ግራ የሚገባ። የብዙዎቻችን ችግር ነው ብዬ የማስበው ነገር ምንድነው? እኛ ላይ እስካልደረሰ ድረስ ምንም ነገር አንናገርም። ነገር ግን ያ ነገር በቀጥታ እኛ ላይ የሚደርስ ነገር ከሆነ እንደኛ ሰልፍ የሚወጣ እንደኛ የሚጮህ እንደኛ ሴፉን የሚመዝ አይኖርም። ለምሳሌ ሙስሊሞች ክርስቲያኖች ላይ አፋቸውን ሲከፍቱ አንድም ሙስሊም አይናገርም። ክርስቲያኖች ሙስሊሞች ላይ አፋቸውን ሲከፍቱ አንድም ክርስቲያን አይናገርም። ነገር ግን በተቃራኒው ክርስቲያኖች ሙስሊሞች ላይ አፋቸውን ሲከፍቱ ሁሉም ሙስሊም ካለበት ይነሳል። ሙስሊሞችም ክርስቲያኖች ላይ አፋቸውን ሲከፍቱ ሁሉም ክርስቲያን ካለበት አንድ ባንድ ይነሳል። ነገር ግን ከዚህ በተቃራኒ ሙስሊሙ ክርስቲያኑ ሲናገር ሙስሊሞቹ እረፉ፣ ተዉ፣ የኛ ሃይማኖት ይህንን አይፈቅድም ቢሉ፣ ልክ እንደዛው ክርስቲያኑ ሙስሊሙ ላይ አፉን ሲከፍት ክርስቲያኖች ተዉ፣ እረፉ ማለት ቢችሉ እዚህ ደረጃ ላይ አንደርስም ነበረ። አንድ ሀገር የተለያየ እምነት ነው ያለን። ሁሉም እምነት የተለያየ አስተምሮ ነው ያለው። ኦርቶዶክስ የተለየ አስተምሮ አላት፣ እስልምናውም እንደዛ፣ ፕሮቴስታንቱም እንደዛ ማለት ነው። በዘር የተባላ ነው ይበቃል። በዘር የተጨፋጨፈ ነው ይበቃል። አሁን ደግሞ በሃይማኖት መታችሁ ሰላም አታሳጡ። ከድሮ ጀምሮ እስካሁን በሰላም ኖረናል፣ ተቻችለናል። ፕሊስ ከዚህ በኋላ እስከ ፍጻሜ ድረስ በሰላም ተቻችለን እንኖር። እውቀት ያለው ሰው በእውቀት ይዳኝ። ግደለው ቁረጠው አይሰራም። ምክንያቱም ህግ ያለበት ሀገር ነው። እፎይ ጥፋት አለበት የምትሉ ሙስሊሞች ሂዱ ክሰሱ፣ ፍርድ ቤት ይቁም፣ እውነት አርነት ያወጣል። ጥፋት ካለበት ይከሰዋል፣
ጥፋት ከሌለበት በነፃ ይለቀቃል። እፎይ ብቻ አይደለም፣ በእስልምና አስተምሮ ላይ በእስልምና ኡስታዞች ላይም ክስ እንመሰረታለን። ለምን አትሉን? በኦርቶዶክስ ላይ የተዘባበቱ በክርስቶስ ላይ የተዘባበቱ ብዙ የእስልምና ኡስታዞች አሉ። እነሱም አብረው መከሰስ አለባቸው። ስለዚህ በህግ መዳኘት እንጂ ቤቱን አግኝተነዋል 300 ሺህ ብር እንከፍላለን ይዘነዋል አይሰራ። ምንም የሚሰራው ነገር የለም። ምክንያቱም ማንም ከህግ በላይ ሊሆን ሰላም አይችል። በህግ ጠይቁት። መንግስት ወንጀለኛ ነው ካለው ይክሰሰው። አይ ወንጀለኛ አይደለም ካለ በሰላም ይልቀቀው። ስድብ አትላበሱ። ግደለው፣ ቁረጠው፣ ይቁም። በእምነት ውስጥ ግደለው የለም እና እባካችሁ ነገሩ ሳይካረር የማይሆን አቅጣጫው ሳንገባ ሰላም፣ ፍቅር ይሻላል። ነገሩ ስናጠቃልለው ከኛ የሚፈለገው ከኛ የሚጠበቀው በንግግር የሚፈታውን በንግግር መፍታት፣ ህግ ቦታ መሄድ ያለበትን ህግ ቦታ መውሰድ። ከዛ ውጪ ግን አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ ብሎ መለያየት ይሻላል እንጂ ካልቆረጥኩ ካልገደልኩ የሚባሉ ነገሮች አይሰሩም። ላሞቹ ለተጠየቀው ጥያቄ መልስ መስጠት ሲያቅታቸው እንግዲህ በጉልበት መሄድ ከጀመሩ ትንሽ ሰንበትበት ብለዋል። አሁን ደግሞ ግብረ ኃይል አቋቁመናል ብለው ግብረ ኃይል አቋቁመው ወሮ በላ ነፍሰ ገዳይ አደራጅተው ወንድማችንን እየፈለጉት ነው። እኔ የአእምሯቸው ያለማደግ ህመም ያሳስበኛል። ለውይይት ጋበዛቸው፣ እምቢ አሉ፣ ተሸማቀቁ። ስለዚህ ትሸማቀቃላችሁ አለ። ምን ያርገ ልጅ? ካልተሸማቀቃችሁ ተወያዩ። እናንተ ሐዋርያው ጳውሎስን እየተሳደባችሁ በላይባችሁ አልዋላችሁም? እግዚአብሔርን አልተሳደባችሁም? እናንተን እንግደላልን እኛ አላልንም። ለምን? ለጥያቄዎቻችሁ እኛ መልስ አለን፣ አንፈራም። ሰይፍ የሚያስነሳን ነገር የለም። ፈሪ ስለሆናችሁ በጉልበት ዝም ለማስባል ትሞክራላችሁ። በጉልበት ደግሞ ማንንም ዝም አታስብሉ። ይቺ የሁሉም ሰው ሀገር እንጂ የአንድ ግለሰብ፣ የአንድ ተቋም፣ የአንድ ሃይማኖት፣ የአንድ መንግስት ሀገር አይደለምና። እውነት ኦርቶዶክሳውያን፣ እውነት ክርስቲያኖች እፎይንና እንደ እፎይ አይነቱን እውነትን የሚገልጥ ሐሰትን የሚያጋለጥ አንድ ባለማዕተብ ማዳን መጠበቅ ትፈልጋላችሁ? እነዚህ 3 ነገሮች ማድረግ ይገባናል ብዬ አምናለሁ። ከዛሬ 2 ዓመት በፊት እንዲህ ስንናገር ተሰድበናል፣ ተወግዘናል። አንድ ለትውስታ እንስማቸው። ሁላችንም ከህሊናችን ውስጥ ማውጣት አለብን ብዬ ማስበው ለእናንተ ብቻ ሳይሆን ለመላ ኦርቶዶክሳውያን በዚህ አጋጣሚ ማለት ክርስቲያንና ሚስማር ሲመታ ይጠብቃል እየተባለ ሁሌ መመታት አይኖርብን። የመጀመሪያው ነው። ሁለተኛ ስንሞት እንበዛለን የሚል ትርክት በፍጹም ማውጣት ከአይምሮአችን መቻላለን። ግራህን ሲመጣ ቀኝህን ስጠው የሚባል አማርኛ ከአይምሮአችን ውስጥም ከልባችን ሰሌዳን መፋቅ መቻላለን። ያኔ ነው ለውጥ የምንፈጥረው። ምክንያቱም እዛም እሳት አለ፣ እኛ ጋርም እኮ እሳት አለ አይደል? በእፎይ ጉዳይ ቪዲዮ በመስራት እንዲሁም በመጻፍ እንዲገደል አዋጅ ያወጃችሁ ሰዎች በአንድም በሌላም ምክንያት እፎይ ላይ አንድ ነገር ቢደርስ ኃላፊነቱን የምትወስዱት እናንተ ናችሁ። እናንተ እፎይን ለመግደልና ለማጥፋት ብዙ ርቀት ከተጓዛችሁ እኛ ኦርቶዶክሳውያን እፎዮችን ለማዳን በጣም ብዙ ዋጋ እንደምንከፍል ሊገባችሁ ይገባል ብዬ አምናለሁ። በዚሁ አጋጣሚ ኦርቶዶክሳውያን ቲክቶኩ፣ ፌስቡኩ፣ ኢንስታግራሙ፣ ኮሜንቱ በጠቅላላ እፎይ 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 እንዲል እፈልጋለሁ። እፎይን መንካት 80ና 90 ሚሊዮን ኦርቶዶክሳውያንን መንካት እንደሆነ እንዲገባቸው እኔም እፎይ ነኝ ብላችሁ ኮሜንት ላይ ጻፉልኝ። ኢትዮጵያ ውስጥ መኖር ያለብን ተቻችለን ሳይሆን በጣም ተከባብረን ነው። እኛ የእናንተን እናንተ የኛን በደንብ አክብራችሁ ሊሆን ይገባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ኢላማ ያደረጉ የጥላቻና የግድያ መረጃዎችን የሚያሰራጩ ግለሰቦችና ተቋማት ከአካሄዳቸው እንዲቆጠቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በቁጣ ጠየቁ። ይህን ዜና ያሰራጨው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በበላይነት የሚመሩት ተዋሕዶ ሚዲያ ማዕከል ነው። ከቅርብ ጊዜ ወዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በቅዱሳንና ከምንም በላይ በምንመካባቸው የቤተ እምነት ጉዳዮቻችን ላይ አጸያፊ ንግግር የሚናገሩ ግለሰቦች ከዕለት ወደ ዕለት እየተበራከቱ ይገኛሉ። ለዚህም በአጸፋው ከራሳቸው የመጽሐፍ አስተምሮ ምላሽ በሚሰጡ ኦርቶዶክሳውያን ላይ እየደረሰ ያለው ግድያን እናደርጋለንና እናጠፋለን የሚሉ ዛቻዎች ወደ ዘላቂ ግጭትና መተላለቅ የሚያመሩ እንጂ መፍትሄ አይሰጡም። በዚህ ሰዓት ቲክቶክ ላይ እየተደረገ የሚገኘው ሙስሊሙ
ነቢይ ተነካ ብሎ ስለ ሙስሊሞች መነካት ብቻ እያወራ ይገኛል። ክርስቲያኑም ደግሞ እፎይ ተነካ ወይንም ደግሞ ክርስቲያኖች ተነኩ በሚል ለክርስቲያኖች ብቻ እየቆሙ ይገኛሉ። አንድም ሙስሊም ክርስቲያኖች ሲሳደቡ የነበሩትን ሙስሊሞች እያጋለጠ አይደለም። አንድም ክርስቲያን ሙስሊሞቹ ሲሳደብ የነበረውን እያጋለጠ አይደለም። ለማንኛውም ግን ሰላም ለኢትዮጵያ፣ ሰላም ለዓለማችን ሁሉ።